መጽሐፈ መክብብ ምዕራፍ 1 ሁሉ ነገር ከንቱ ስለመሆኑ። በኢየሩሳሌም ለእስራኤል የነገሰ የዳዊት ልጅ የሰባኪው የሰሎሞን ቃል። ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉም ከንቱ ነው ይላል። ከፀሐይ በታች በሚደክምበት ድካም ሁሉ የሰው ትርፉ ምንድነው? ትውልድ ያልፋል፣ ትውልድም ይመጣል። ምድር ግን ለዘላለም ጸንታ ትኖራለች። ፀሐይ ይወጣል፣ ፀሐይም ይገባል፣ ወደሚወጣበትም ስፍራ ይመለሳል። ወደ ቀኝ ይመለሳል፣ ወደ ሰሜንም ይዞራል። ነፋስ ዙሪያውን ዞሮ ይሄዳል፣ ነፋስም በዙረቱ ይመለሳል። ፈሳሾች ሁሉ ወደ ባህር ይሄዳሉ፣ ባህሩ ግን አይሞላም። ፈሳሾች ወደሚሄዱበት ስፍራ እንደገና ወደዚያ ይመለሳሉ። ነገር ግን ሁሉ ያደክማል፣ ሰውም ይናገረው ዘንድ አይችልም። ዓይን በማየት አይጠግብም፣ ጆሮም በመስማት አይሞላም። የሆነው ነገር እርሱ የሚሆን ነው፣ የተደረገውም ነገር እርሱ የሚደረግ ነው። ከፀሐይም በታች ከተደረገው ሁሉ አዲስ ነገር የለም። እነሆ ይህ ነገር አዲስ ነው ብሎ የሚናገር ማን ነው? እርሱ ከኛ በፊት በነበሩት ዘመናት ተደርጓል። ለፊተኞቹ ነገሮች መታሰቢያ የላቸውም፣ ለኋለኞቹም ነገሮች ከነርሱ በኋላ በሚነሱት ሰዎች ዘንድ መታሰቢያ አይገኝላቸውም። እኔ ሰባኪው በእስራኤል ላይ በኢየሩሳሌም ንጉሥ ነበርሁ። ከሰማይ በታች ስለተደረገው ሁሉ በጥበብ ለመመርመርና ለመፈተን ልቤን አተጋሁ። እግዚአብሔር ይደክሙበት ዘንድ ክፉ ድካምን ለሰው ልጆች ሰጥቷልና ከፀሐይ በታች የተሰራውን ሥራ ሁሉ አየሁ። እነሆም ሁሉም ከንቱ ነው፣ ነፋስንም እንደመከተል ነው። ጠማማ ይቀና ዘንድ አይችልም፣ ጎደሎም ይቆጠር ዘንድ አይችልም። እኔ በልቤ እነሆ ከኔ አስቀድመው በኢየሩሳሌም ላይ ከነበሩት ሁሉ ይልቅ ጥበብን አበዛሁ፣ ልቤንም ለጥበብና ለእውቀት ሰጠሁ በማለት ተናገርሁ። ልቤም ብዙ ጥበብንና አእምሮን ምሳሌንና ማስተዋልን ተመለከተች። ይህም ነፋስን እንደመከተል እንደሆነ አስተዋልሁ። በጥበብ መብዛት ትካዜ ይበዛልና ዕውቀትንም የሚያበዛ መከራን ያበዛልና። መጽሐፈ መክብብ ምዕራፍ 2 እኔ በልቤ ና ደስታ እፈትንሃለሁ፣ እነሆ መልካምን እይ አልሁ። ይህም እነሆ ከንቱ ነበረ። ሳቅን ሽንገላ ነህ፣ ደስታንም ምን ታደርጋለህ አልሁት። የሰው ልጆች በሕይወታቸው ዘመን ሁሉ ከፀሐይ በታች የሚሰሩት መልካም ነገር ምን እንደሆነ እስካይ ድረስ ልቤ በጥበብ ይመራኝ፣ ሰውነቴን በወይን ደስ ለማሰኘት ስንፍናን ለመያዝ በልቤ መረመርሁ። እኔ ሥራዬን አበዛሁ፣ ቤቶችንም ለእኔ ሠራሁ፣ ወይንም ተከልሁ፣ የወይንና የአትክልት ቦታን አደረግሁ። ወይንና ልዩ ልዩ ፍሬ ያለባቸውንም ዛፎች ተከልሁባቸው። የሚያፈራ እንጨትንና የተተከሉትን ዛፎች አጠጣበት ዘንድ የውሃ ማጠራቀሚያን አደረግሁ። ወንዶችና ሴቶች አገልጋዮችን ገዛሁ። በቤት የተወለዱ አገልጋዮችም ነበሩኝ። ከኔ አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ብዙ የበጎችና የከብቶች መንጋዎች ነበሩኝ። ብርንና ወርቅን የከበረውንም የነገሥታትንና የአውራጆችን መዝገብ ለራሴ ሰበሰብሁ። ሴቶችና ወንዶች አዝማሪዎችን የሰዎች ልጆችን ተድላ አደረግሁ። የወይን ጠጅ ጠማቂዎችንና አሳላፊዎችንም አበዛሁ። ከኔም አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ከበርሁ፣ ታላቅም ሆንሁ። ጥበቤም ከእኔ ጋር ጸናችልኝ። ዓይኖቼ ከፈለጉት ሁሉ አላጣሁም፣ ልቤንም ከደስታ ሁሉ አልከለከልሁትም። ልቤ በድካሜ ሁሉ ደስ ይለው ነበርና ከድካሜም ሁሉ ይህ ዕድል ፈንታዬ ሆነ። እጄ የሠራቻትን ሥራዬን ሁሉ የደከምኩበትንም ድካሜን ሁሉ ተመለከትሁ።
እነሆ ሁሉ ከንቱ ነፋስንም እንደመከተል ነበረ። ከፀሐይ በታች ትርፍ አልነበረም። እኔ ጥበብን ሽንገላንና ስንፍናን አይ ዘንድ ተመለከትሁ። ምክርን የሚከተል ምሳሌንስ ሁሉ የሚያደርግላት ሰው ማን ነው? እኔም ብርሃን ከጨለማ እንደሚበልጥ እንዲሁ ካላዋቂ ይልቅ ለብልህ ብልጫ እንዳለው ተመለከትሁ። የጠቢብ ዓይኖቹ በራሱ ላይ ናቸውና፣ አላዋቂ ግን በጨለማ ይሄዳል። ደግሞ የሁለቱም መጨረሻቸው አንድ እንደሆነ አስተዋልሁ። እኔ በልቤ አላዋቂ እኔ የሚያገኘው እንዲሁ እኔንም ያገኘኛል፣ እኔም ለምን እጅግ ጠቢብ ሆንሁ አልሁ። የዚያን ጊዜም በልቤ ይህ ደግሞ ከንቱ ነው አልሁ። አላዋቂ በከንቱ መናገርን ያበዛልና ለብልህ ካላዋቂ ጋር ለዘላለም መታሰቢያ የለውም። እነሆ ዘመን ይመጣልና ሁሉም ይረሳል። ብልህስ ካላዋቂ ጋር እንዴት ይሞታል? ከፀሐይ በታች የተሰራው ሥራ ሁሉ በእኔ ላይ ክፉ ነውና ሕይወትን ጠላሁ። ሁሉም ከንቱ ነፋስንም እንደመከተል ነው። ከኔ በኋላ ለሚወለድ ሰው እተወዋለሁና ከፀሐይ በታች እኔ የደከምኩበትን ድካም ሁሉ ጠላሁት። ጠቢብ ወይም አላዋቂ እንደሚሆን ከፀሐይ በታችም በደከምኩበትና ጠቢብ በሆንኩበት በድካሜ ሁሉ ይሰለጥን እንደሆነ የሚያውቅ ሰው ማን ነው? ይህም ደግሞ ከንቱ ነው። እኔም ተመልሼ ልቤን ከፀሐይ በታች በደከምኩበት ድካም ሁሉ ተስፋ አስቆረጥኩት። ሰው በጥበብና በእውቀት በብርታትም ከደከመ በኋላ ለሌላ ላልደከመበት ሰው ዕድሉን ያወርሳልና፣ ይህም ደግሞ ከንቱ ትልቅም መከራ ነው። ከፀሐይ በታች በደከመበት ድካም በልቡ ሐሳብ ሁሉ ለሰው አይሆንለትምና ዘመኑ ሁሉ መከራ፣ ቁጣም፣ ቅሚያም ነው። ልቡም በሌሊት አይተኛም። ይህም ደግሞ ከንቱ ነው። ለሰው ከመብላትና ከመጠጣት በድካሙም ለሰውነቱ መልካም ነገር ከሚያሳያት በቀር በጎ ነገር የለም። ይህ ደግሞ ከእግዚአብሔር እጅ እንደተሰጠ አየሁ። ያለ እርሱ ፈቃድ የሚበላ ወይም የሚጠጣ ማን ነው? እርሱ በፊቱ ደግ ለሆነ ሰው ጥበብንና ዕውቀትን ደስታንም ይሰጠዋል። ለኃጢአተኛ ግን በእግዚአብሔር ፊት ደግ ለሆነ ይሰጥ ዘንድ እንዲሰበስብና እንዲያከማች ጥረትን ይሰጠዋል። ይህ ደግሞ ከንቱ ነፋስንም እንደመከተል ነው። መጽሐፈ መክብብ ምዕራፍ 3 ለሁሉ ዘመን አለው፣ ከፀሐይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመጽነስ ጊዜ አለው፣ ለመውለድም ጊዜ አለው። ለመኖር ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው። ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ዋይ ለማለት ጊዜ አለው፣ ለመዝፈንም ጊዜ አለው። ድንጋይን ለመወርወር ጊዜ አለው፣ ድንጋይንም ለመሰብሰብ ጊዜ አለው። ለመተቃቀፍ ጊዜ አለው፣ ከመተቃቀፍም ለመራቅ ጊዜ አለው። ለመፈለግ ጊዜ አለው፣ ለማጥፋትም ጊዜ አለው። ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው። ለመቅደድ ጊዜ አለው፣ ለመስፋትም ጊዜ አለው። ዝም ለማለት ጊዜ አለው፣ ለመናገርም ጊዜ አለው። ለመውደድ ጊዜ አለው፣ ለመጥላትም ጊዜ አለው። ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው። ለሰራተኛ የድካሙ ትርፍ ምንድነው? እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸውን ድካም ሁሉ አይቻለሁ። የሰራው ሥራ ሁሉ በጊዜው መልካም ነው። እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ሥራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው። ሰው ደስ ከሚለውና በሕይወቱ ሳለ መልካምን ነገር ከሚያደርግ በቀር በውስጣቸው መልካም ነገር እንደሌለ አወቅሁ። ደግሞም ሰው ሁሉ ይበላና ይጠጣ ዘንድ በድካሙም ሁሉ መልካምን ያይ ዘንድ የእግዚአብሔር ስጦታ ነው። እግዚአብሔር ያደረገው ሁሉ ለዘላለም እንዲኖር አወቅሁ። በእነርሱም ላይ መጨመር
ከእነርሱም ላይ ማጉደል አይቻልም። እግዚአብሔርም በፊቱ ይፈሩ ዘንድ አደረገ። በፊት የተደረገው አሁን አለ፣ ይደረግ ዘንድ ያለውም እነሆ ተደርጓል። እግዚአብሔርም ያለፈውን መልሶ ይሻዋል። ደግሞም ከፀሐይ በታች በጻድቅ ስፍራ ኃጥእ በኃጥእም ስፍራ ጻድቅ እንዳለ አየሁ። እኔም በልቤ በዚያ ለነገር ሁሉና ለሥራ ሁሉ ጊዜ አለውና በጻድቁና በኃጢአተኛው ላይ እግዚአብሔር ይፈርዳል አልሁ። እኔ በልቤ ስለ ሰው ልጆች ነገር እንደ እንስሳ መሆናቸውን ያሳይ ዘንድ እግዚአብሔር ይፈርድባቸዋል አልሁ። ለሰው ልጆች ሞት አለባቸው፣ ለእንስሳም ሞት አለባቸው። አንድ ሞት አለባቸው፣ አንዱ እንደሚሞት ሌላውም እንዲሁ ይሞታል። ለሁሉም አንድ እስትንፋስ አላቸው። ሰው ከእንስሳ ብልጫው ምንድነው? ሁሉም ከንቱ ነውና ምንም የለውም። ሁሉም ወደ አንድ ቦታ ይሄዳል። ሁሉ ከአፈር ተገኘ፣ ሁሉም ወደ አፈር ይመለሳል። የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳም ነፍስ ወደ ታች ወደ ምድር እንደምትወርድ የሚያውቅ ማን ነው? ያም እድል ፈንታው ነውና ሰው በሥራው ደስ ከሚለው በቀር ሌላ መልካም ነገር እንደሌለው አየሁ። ከእርሱ በኋላስ የሚሆነውን ያይ ዘንድ የሚያመጣው ማን ነው? መጽሐፈ መክብብ ምዕራፍ 4 እኔም ተመለስኩ፣ ከፀሐይ በታችም የሚደረገውን ግፍ ሁሉ አየሁ። እነሆ የተገፉት ሰዎች እንባ ነበረ፣ የሚያጽናናቸውም አልነበረም። በሚገፏቸውም እጅ ኃይል ነበረ፣ እነርሱን ግን የሚያጽናናቸው አልነበረም። እኔም እስከ ዛሬ በሕይወት ካሉት ሕያዋን ይልቅ በቀድሞ ዘመን የሞቱትን አመሰገንኋቸው። ከነዚህም ከሁለቱ ይልቅ ገና ያልተወለደው ከፀሐይም በታች የሚደረገውን ክፉ ሥራ ሁሉ ያላየ ይሻላል። እኔ ድካምን ሁሉና የብልሃት ሥራውን ተመለከትኩ። ለሰውም በባልንጀራው ዘንድ ቅንዓትን እንዲያስነሣ አየሁ። ይህም ደግሞ ከንቱ ነፋስንም እንደመከተል ነው። ሰነፍ እጆቹን ኮርትሞ ይቀመጣል፣ የገዛ ሥጋውንም ይበላል። በድካምና ነፋስም በመከተል ከሁለት እጅ ሙሉ ይልቅ አንድ እጅ ሙሉ በእረፍት ይሻላል። እኔም ተመለስኩ፣ ከፀሐይ በታችም ከንቱ ነገርን አየሁ። አንድ ሰው ብቻውን አለ፣ ሁለተኛም የለውም፣ ልጅም ሆነ ወንድም የለውም። ለድካሙ ግን መጨረሻ የለውም። ዓይኖቹም ከባለጠግነት አይጠግቡም። ለማን እደክማለሁ? ሰውነቴንስ ከደስታ ለምን እነፍጋታለሁ? ይላል። ይህም ደግሞ ከንቱ ነገር ክፉም ጥረት ነው። ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል። አንዱ ቢወድቅ ሁለተኛው ያነሳዋልና። አንድ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛ የለውምና ወዮለት። ሁለቱም በአንድነት ቢተኙ ይሞቃቸዋል፣ አንድ ብቻውን ግን እንዴት ይሞቀዋል? አንዱም ሌላውን ቢያሸንፍ ሁለቱ በፊቱ ይቆማሉ። በሦስትም የተገመደ ገመድ ፈጥኖ አይበጠስም። ድሃና ጠቢብ ብላቴና ከእንግዲህ ወዲህ ተግሣጽን መቀበል ከማያውቅ ሰነፍ ሽማግሌ ንጉሥ ይሻላል። በመንግሥቱ ችግረኛ ቢሆንም ከግዞት ቤት ለመንገሥ ወጥቷልና ከፀሐይ በታች የሚሄዱትን ሕያዋን ሁሉ በእርሱ ፈንታ ከሚነሣው ከሌላው ጎልማሳ ጋር ሆነው አየሁ። ከእርሱም በፊት የነበሩት ሕዝብ ሁሉ ቁጥር የላቸውም። በኋላ የሚመጡት ግን በእርሱ ደስ አይላቸውም። ይህ ደግሞ ከንቱ ነው፣ ነፋስንም እንደመከተል ነው። መጽሐፈ መክብብ ምዕራፍ 5 እግዚአብሔርን ስለ መፍራት። ወደ እግዚአብሔር ቤት በምትሄድበት ጊዜ እግርህን ጠብቅ፣
የጠቢባንንም ትምህርት ለመስማት ቅረብ። ዳግመኛም ከሰነፎች ስጦታ መስዋዕት አድርገህ ከመቀበል ተጠበቅ፣ እነርሱ መልካም ለመስራት አዋቂዎች አይደሉምና። እግዚአብሔር በሰማይ አንተም በምድር ነህና። በአፍህ አትፍጠን፣ በእግዚአብሔርም ፊት ቃልን ይናገር ዘንድ ልብህ አይቸኩል። ስለዚህ ቃልህ ጥቂት ይሁን። ሕልም በብዙ መከራ እንዲሁም የሰነፍ ቃል በብዙ ነገር ይመጣልና። ፈቃዱ አይደለምና ለእግዚአብሔር ስዕለት በተሳልክ ጊዜ ተፈጽመው ዘንድ አትዘግይ። አንተ ግን እንደ ተሳልህ ስዕለትን ስጥ። ተስለህ የማትፈጽም ከሆነ ባትሳል ይሻላል። ለሥጋ በደል አፍህን አትስጥ። በእግዚአብሔር ፊት ባለማወቅ ነው አትበል። እግዚአብሔር ስለ ቃልህ እንዳይቆጣ የእጅህንም ሥራ እንዳያጠፋብህ ብዙ ሕልም እንዲሁ ደግሞ ብዙ ቃል ከንቱ ነውና፣ አንተ ግን እግዚአብሔርን ፈጽመህ ፍራ። ስለ ኑሮ ከንቱነት ከፍ ካለው በላይ ከፍ ያለ ይጠብቅሃልና፣ ከነርሱም በላይ ደግሞ ሌሎች ከፍ ይላሉና። በሀገሩ ድሃ ሲበደል ፍርድና ጽድቅም ሲነጠቅ ብታይ በሥራው አታድንቅ። የምድር ጥቅም ለሁሉ ነው፣ የንጉሥም ጥቅም በእርሻ ነው። ብርን የሚወድ ሰው ብርን አይጠግብም፣ ብዙ እህልንም የሚወድ እንዲሁ ነው። ይህም ከንቱ ነው። ሀብት ሲበዛ የሚበሉት ይበዛሉ፣ በዓይኑም ከማየት በቀር ለባለቤቱ ምን ይጠቅመዋል? ብዙ ወይም ጥቂት ቢበላ የአገልጋይ እንቅልፉ ጣፋጭ ነው። ብልጽግናን ያበዛ ሰው ግን ይተኛ ዘንድ የሚተወው የለም። ከፀሐይ በታች ያየሁት ክፉ ደዌ አለ። ለመከራው በባለቤቱ ዘንድ የተቆጠበች ባለጠግነት ናት። ያችን ባለጠግነት በክፉ ንጥቂያ ትጠፋለች። ልጅንም ቢወልድ በእጁ ምንም የለውም። ከእናቱ ሆድ ራቁቱን እንደወጣ እንዲሁ እንደመጣው ይመለሳል። ከጥረቱም በእጁ ሊወስድ የሚችለው ምንም የለም። ይህም ደግሞ የሚያሳዝን ክፉ ደዌ ነው። እንደመጣ እንዲሁ ይሄዳልና ለሰውነቱ ለሚደክም ሰው ትርፉ ምንድነው? ዘመኑ ሁሉ በጨለማ በልቅሶና በብዙ ብስጭት በደዌና በሐዘን ነውና። እነሆ እኔ ያየሁት መልካምና የተዋበ ነገር ሰው እግዚአብሔር በሰጠው በሕይወቱ ዘመን ሁሉ ይበላና ይጠጣ ዘንድ ከፀሐይ በታችም በሚደክምበት ድካም ሁሉ ደስ ይለው ዘንድ ነው። ይህ ዕድል ፈንታው ነውና እግዚአብሔር ለሰው ሁሉ ባለጠግነትንና ሀብትን መስጠቱ ከእርሷም ይበላና ዕድል ፈንታውን ይወስድ ዘንድ በድካሙም ደስ ይለው ዘንድ ማሰልጠኑ ይህ የእግዚአብሔር ስጦታ ነው። እግዚአብሔር በልቡ ደስታ ስለሚያደክመው እርሱ የሕይወቱን ዘመን ሁሉ እጅግ አያስብም።